ጥር 1 የእመቤታችን በዓለ ዕረፍት አስተርእዮ ማርያም። አስተርእዮ ማለት መታየት መገለጥ ማለት ሲሆን ቃሉ አስተርአየ ታየ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሠረት በሥጋ የተገለጠበት ወይም የታየበት አንድነት ሦስትነቱም የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ በሙሉ ዘመን አስተርእዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት በዘመነ አስተርእዮ ውስጥ ስለሚከበር አስተርእዮ ማርያም ተብሏል። ልቡናዋ በይኩነኒ የጸና ንጹሐ ሥጋ ንጹሐ ነፍስ ንጹሐ ልቡና አስተባብራ የያዘች ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞት ሥጋ ለሁሉ ዕጣ ፈንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነስተሽ ወደ እኔ ነይ ብሏት። ቅዱስ ዳዊት ነኪር ነገሩ በእንቲአከ ሀገረ እግዚአብሔር እንዳለ እግዚአብሔር በማኅፀንሽ ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ወይ ስለ አንቺ የተነገረው የተደረገው ነገር እጹብ ድንቅ ነው እንዳለ እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ማረፏ ይደንቃል። ታላቅ የቤተ ክርስቲያናችን አባት ቅዱስ ያሬድ ሞቷ የሚያስደንቅ መሆኑን ሞትስ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ ሞት ለማናቸውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። የእመቤታችን ቅድስት ድንግል ማርያምን ሞትና ትንሣኤ በነገረ ማርያም አበው እንደሚያስረዱት ዕረፍቷ በጥር 1 እሁድ ነው። የአባቶቻችን በጾመ ፍልሰታ ውዳሴ ማርያም ቅዳሴ ማርያም ሲተረጉሙ የዕረፍቷን ነገር እንዲህ ብለው ይተርካሉ። 64 ዓመት በዚህ ዓለም ኑራ ጥር 1 በእሁድ ቀን ጌታ እልፍ አላፍ መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጥተዋል። ልጄ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ ሞታለሁን አለችው። በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆንላቸዋል፣ እኚህን ከማርክልኝስ ይሁን አለችው። ቅድስት ሥጋዋን ከቅዱስ ነፍሷ ለይቶ በቃል አቅረእንት ዝማሬ መላእክት አሳረገ። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችሁን ሥጋዋን በክብር አሳርፏላች። ሐዋርያት በአጎበር አድርገው ወደ ጌቴሰማኒ ይዘው ሲሄዱ አይሁድ ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን? በእሳት እናቃጥላታለን ብለው ተነሱ። ታውፋንያ የሚባል አይሁዳዊ ተራምዶ አጎበሩን ጨብጥ። መልአክ መጥቶ በሰይፍ 2 እጁን ቀጥ ከአጎበሩ ተንጠልጥሎ ቀር በድያለው ማረኝ ብሎ ቢማጸናት እጁ ተመልሶለታል። ከዚህ በኋላ ዮሐንስን ጨምሮ በደመና ነጥቆ ከገነት አግብቶ ከዕፀ ሕይወት ሥጋ አኑራት። ቅዱስ ዮሐንስን እንደምን ሆነች? ከገነት ከዕፀ ሕይወት ሥር አለች አላቸው። ቅዱስ ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። 2 ሱባኤ ሲፈጸምም እሑድ አምጥቶ ሰጥቷቸው ቀብረዋል። በሦስተኛው ቀን ማክሰኞ ከመትንሣኤ ወልዳ እንደ ልጇ ተነስታለች። ቅዱስ ቶማስ አልነበረም። ደመና ጠቅሶ ከአገረ ስብከቱ ሲመጣ ስታረጋገኝ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬም ደግሞ ያንቺን ትንሣኤ ሳላይ ቀረውን ብሎ ከሐዘኑ የተነሳ ሊወድቅ ወደደ። እመቤታችንም አይዞ አትዘን፣ እሊያ ትንሣኤን እድገቴን አላዩም፣ አንተ አይተሃል፣ ተነሳች አረገች ብለ ንገራቸው ብላ ሰበን ሰጥታ ሰደደች። ከዚህ በኋላ ሄዶ የእመቤታችን ነገር እንደምን ሆነ አላቸው። አግኝተን ቀበርናታል። ተው ይህ ነገር አይመስለኝም አላቸው። ቅዱስ ጴጥሮስ አንተ ልማድህ ነው፣ አንተ ብቻ ተጠራጥራ አትቀርም፣ ሰውን ሁሉ ስታጠራጥር ትኖራለህ ብሎ ተቆጥቶ ወደ መቃብሩ ሄዶ ቢከፍተው አጣት። ደንግጦ ቆመ። ሐዋርያው ቶማስም አታምኑኝም ብዬ እንጂ እመቤታችንስ ተነስታ አረገች አላቸው። የያዘችውንም ሰበን ሰጥታቸው ለበረከት ተካፍለውታል። በዓመቱ ሐዋርያት
ቅዱስ ቶማስ ትንሣኤሽን ዕርገትሽን አይቶ እኛ ሳናይ ብለው ጾም ጀመሩ። በ16ኛው ቀን እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ካህን ዘይት ራድኦ፣ ቅዱስ እስጢፋኖስን ሰራኢ ዲያቆን አድርጎ ከዚያው ላይ ቀድሶ አቅርቧቸዋል። ቤተ ክርስቲያንም ይህን መታሰቢያ አድርጋ በየዓመቱ ታከብረዋል። የኃጥአንን ለቅሶና ሐዘን አይተሽ ስለ እርሱ ድህነት ወይም መዳን ዕረፍትሽን በሐሴት የተቀበልሽ እመቤታችን ሆይ ሐዋርያት በሱባኤ ትንሣኤሽን ለማየት በቅተዋልና እኛም በዓለ ዕረፍትሽን አክብረን ልጅሽ በሰጠሽ ቃል ኪዳን በቀኙን ቆም ዘንድ ለምኝልን። አሜን። ወስብሐት ለእግዚአብሔር።